ዛሬ ያመጣሁላችሁ ፀጉር አያምልጣችሁ ባይ ነኝ። ይሄንን ከቢዩቲ ፎሬቨር ያነሳሁትኝ ይሄንን የመሰለ 7x5 ባሊያጅ ፀጉር ነው። እንደዚህ አይነት ፀጉር ማለት ነው እኔም እናንተም በጣም ነው የምትወዱት። ሁሉ ጊዜ ይሄን እንደዚህ አይነት ፀጉር ባታዩዋችሁ ቁጥር አንደኛ ነው ሮጣችሁ የምትገዙት። እኔም እንደዚህ አይነት ዊጎች ስሸጥላችሁ እነዚህ ዊጎች ማለት ነው ወዲያው ነው የሚሸጡት እና እኔም ወደው ነው እናንተ የምትወዱት። አሁን ለዚህ ወቅት በተለይ አንደኛ የሆነ ተስማሚ የሆነ ወደ ኦተም እንደዚህ ዊንተር ሲመጣ ይሄን ከለር ነው ማድረግ የምትፈልጉት። እንዴት እንደሚያምር ተመልከቱ። የከለሩ ውበት ይሄ ተጠቅልሎ ነው የመጣው፣ ተሰርቶ ነው የመጣው። 100% ግሉ የለውም። እንደምታዩት ይሄ ታችሁ እንዲህ ብድግ ማድረግ እችላለሁ ሌሱን፣ ምክንያቱም በምንም ነገር ስላላጣበቅኩትኝ። የኔ 7x5 ሌስ ነው። እኔ 7x5 ሌሶች ይስማሙኛል። ለምን ስታይል ለማድረግ በጣም ቀላል ናቸው። በየቀኑ ያረጋችሁ ማውጣት ትችላላችሁ። ቢዚ ከሆናችሁ እናቶች፣ ስራ ያላችሁ ሰዎች ለእናንተ የሚስማማ ፀጉር ነው እና ይሄ አንደኛ ነው ብዬ አስባለሁ። እና ደግሞ ከቢዩቲ ፎሬቨር ማነሳቸው ፀጉሮች ማለት ነው ሁል ጊዜ አንደኛ ናቸው። በጣም ለብዙ ጊዜ ከአመታት ማለት ነው የተጠቀምኳቸው ድርጅቶች ናቸው እና አንደኛ እንደሆነ ፀጉራቸው እኔም አውቃለሁ። ስለዚህ እናንተ የምትፈልጉት ከሆነ ታች ሊንክ አደርግላችኋለሁ። በድጋሚ 100% ግሎለስ ይወላችሁ ይሄን የመሰለ ፀጉር ነው እና ደግሞ 7x5 ፀጉሮችን እንዴት አድርጌ እኔ የተለያየ ስታይልም መስጠት እንደምችል አሳያችኋለሁ ዛሬ እዚህ ቪዲዮ ላይ። ስለዚህ የምትወዱት ትንሽ ሀሳብ የሚሰጣችሁ ቪዲዮ ይሆናል ብዬ ተስፋ አደርጋለሁ። በድጋሚ ሊንኮቹን በሙሉ ታች ጽፌ ዘርዝሬ ያስቀምጥላችኋለሁ። ስለዚህ ታች ዲስክሪፕሽን ቦክሱን ቼክ ማድረግ እንዳትረሱ። ቅናሽም ይኖራል፣ ታላቅ ቅናሽ ይኖራል። ስለዚህ ሊንኩን ተጠቅማችሁ ኮዶችን አስገብታችሁ ቅናሹን መጠቀም እንዳትረሱ። ለምኑ የዛሬ ፀጉር ይሄ ነው። እንደነገርኳችሁ ከአንቦክሲንግ ጀምሮ እንዴት አድርጌ እንደዚህ ውብ አድርጌ ስታይል እንዳደረኩትኝ ያሳያችኋለሁ። ጥያቄ ካላችሁ አስተያየት ካላችሁ ታች ጽፋችሁ ንገሩኝ። ያው ሁልጊዜ መልስላችኋለሁ። ለምኑ ይሄን የመሰለ ውብ ፀጉር ይወላችሁ እንዴት እንደዚህ ማድረግና ስታይል ማድረግ እንደምትችሉ ማየት የምትፈልጉ ከሆነ ቪዲዮውን ተከታተሉ። እሺ ጋይስ፣ የዛሬ ፀጉር ደግሞ እንደነገርኳችሁ ከቢዩቲ ፎሬቨር ይሄንን የመሰለ ምርጥ ፀጉር ነው ያመጣሁትኝ። እኔ ቦርሳዬ ውስጥ እኔን የመሳሰሉ ቆንጆ ስጦታዎች አግኝቼ ነበረ። በድጋሚ የፀጉሩ እንዴት ተጠቅልሎ እንደመጣ ተመልከቱ። ከዚ ደግሞ ሌሱ ገና ከቦክስ ውስጥ እንደወጣ ነው። ይሄ እንግዲህ ሌሱ እንዴት አሪፍ እንደሆነ በድጋሚ እኔ ሁል ጊዜ ፋውንዴሽን ቀባለሁ ሌሶችን። እሺ ፋውንዴሽን ስላችሁ ለሜካፕ ለፊት የማረገውን ሜካፕ እሱን እቀባዋለሁ የበለጠ ከቆዳ ጋር እንዲመሳሰል። ይሄንን የመሰለ ገመድ ደግሞ በጣም የሚጠቅመው እኔ ወደ ኋላ ሲይዘው አንድ ቦታ ታያላችሁ። እንደሱ አይነት ስታይሎች ማድረግ ስትፈልጉ ይሄ በጣም ጠቃሚ ነውና እሱን ስታይል የመጨረሻ ነው የወደድኩትኝ። ሰሞኑን እነዚህ ዊጎች እንደዚህ አፕግሬድ አድርገው ይሄንን መጨመራቸው ደስተኛ ነኝ። የፀጉሩ ብዛት፣ የፀጉሩ ውበት፣ የሂውማን ሄር ሁሉ እንደዚህ ለስላሳ ምርጥ ፀጉር አታገኙም እና እውነት ለመናገር በ5 ደቂቃ ውስጥ ከቦክስ እንደወጣ ራሱ እንደዚህ ማድረግ ትችላላችሁ። ነገር ግን አጥባችሁም ደግሞ ድጋሚ ስታይል አድርጋችሁት ወይ ደግሞ ፀጉር ቤት ወስዳችሁ አሰርታችሁት ማድረግ የምትችሉት ፀጉር ነው። በድጋሚ ይሄ ደቂቃ አይፈጅም ለማድረግ ማለት ሌስ መቁረጥ አያስፈልጋችሁም። ሌሱን ብሊች ማድረግ አያስፈልጋችሁም። ተመልከቱ ፀጉሩን እኔ ጥቅልሎቹን አብሮ የመጡትን እንዲሳበጥረው ያለው ውበት ይታያችኋል። ይወላችሁ ስሩን ደግሞ ስታይል ለማድረግ ይሄንን ዋክስ ስቲክ ወስጄ ይሄንን ከአማዞን ነው የገዛሁትኝ። ስለዚህ የአማዞን ስቶር የራሴ ሱቅ ነገር አለና እሱ ላይ ሄዳችሁ እነዚህን እቃዎች ማግኘት ትችላላችሁ። በማበጠሬ ትንሽዬ ለጥ እንዲል የበለጠ ኮፍያ እንዳይመስል ማለት ነው። ለጥ ካረኩትኝ በኋላ የተለያዩ ስታይሎች ዛሬ ሞክራለሁ። በድጋሚ በጣም ቀላል የሆኑ በጣም አመች የሆኑ በየቀኑ ፀጉራችሁን አለ የምታደርጉ ከሆነ ቀየር እያደረጋችሁ ማድረግ የምትፈልጉ ከሆነ እነዚህ ስታይሎች ሀሳብ ይሰጧችኋል ብዬ አሰብኩኝ። ያለ ዊግ ስለሆነ እንዴት ላድርገው የምትሉ ከሆነ ሁሌ ለቃችሁ ማድረግ የለባችሁም። እንደዚህ ለየት ያሉ ስታይሎች መሞከር ትችላላችሁ ብዬ ነው እና እናንተም ትወዷችኋላችሁ። እንግዲህ በድጋሚ እስከ መጨረሻ ድረስ ተከታተሉ ቪዲዮን እና ስታይሎቹ መመልከት ትችላላችሁ። ከወደዳችሁት ያው ላይክ ማድረግ፣ ሰብስክራይብ ማድረግ እንዳትረሱ። በሙሉ ሁሉም ዲቴል ታች አስቀምጥላችኋለሁ። ስለዚህ ዲቴሎቹን ዲስክሪፕሽን ቦክስ ላይ ሄዳችሁ ቼክ አድርጉ። ጥያቄ ካላችሁ ግን ጻፉልኝ ኮሜንት ላይ እነግራችኋለሁ። እሺ